ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እንኳን ወደዚህ ቪዲዮ በደህና መጣችሁ። ለዚህ ቻናል አዲስ ለሆናችሁ ስሜ ሊሊ ይባላል። የብሬን ኢንጁሪ ዩኒት ነርስ ነኝ እና ደግሞ የሁለት ልጆች እናት ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ልጆች ቤት ውስጥ አብሶ ትናንሽ ልጆች ከ12 ወር በታች ያሉ ልጆች ቤት ውስጥ ሲታመሙ እና እንደ ጉንፋን ያለ በሽታ ሲይዛቸው ብዙ ጊዜ አፍንጫቸው ሲደፈን አፍንጫቸውን ለማንጻት በጣም ነው የሚከብዳቸው። መመገብ ይከብዳቸዋል፣ መተኛት ይከብዳቸዋል እና ብዙ ነገሮች ስለሚረበሹ አስፈላጊ ከሆነ አፍንጫውን ያን የደፈነውን ንፍጥ እንዴት አድርገን ማውጣት እንደምንችል በስነ ስርዓት እንዲተነፍሱና እንዲመገቡ እንቅልፋቸውም እንዲስተካከል እንዴት ምን ማድረግ እንደምንችል ነው ማሳያችሁ። ሁልጊዜ ምንም አይነት ነገር ከመሞከራችሁ በፊት ዶክተራችሁን አማክራችሁ መሆን አለበት። እቃዎችን አዘጋጅቻለሁ ላሳያችሁ። ብዙ ጊዜ እንደዚህ ሆስፒታል ውስጥ ከወለዳችሁ በኋላ ሁልጊዜ አንድ እንደዚህ ከፍተው ያዘጋጃሉ። ምክንያቱም ልጆች ከተወለዱ በኋላ ይሄ የማህፀን ውሃ ወይም አምኒዮቲክ ፍሉይድ ሁሌ አፍንጫቸው ስላለ ነርሶቹ ሁሌ አንድ ያዘጋጃሉ እና እሱን ቤታችሁ ይዛችሁ ትሄዱ። ምክንያቱም ካለበዚያ እናንተ ከሄዳችሁ በኋላ ጋርቤጅ ውስጥ ነው የሚወረውሩት። ይህንን ከሆስፒታል ነው ያመጣሁት። ሌላ ደግሞ ይህንን ከሱቅ ገዝቼ ነው። ልጄ ብዙ ጉንፋን አጋጥሞታል። አሁን እንደውም በጣም ነው የሚያስፈራው። ምክንያቱም አሁን ያኛው በሽታ ስሙን አንጠራውም፣ ያኛው በሽታ ያለበት ሰዓት ስለሆነ ያጨናንቃል ሲታመሙ። ግን በጣም ያለ ነው። በጣም አንድ ሁለት ልጆች ተጨናንቀው ብዙ ጽፈውልኛል ኢንስታግራም ላይ እንደዚህ ልጃቸው ታሞባቸው በጣም ተጨናንቀው በቃ መተንፈስ አትችልም ምን ላድርግ ምናምን ብለው ጽፈውልኛል። ባይ ዘ ዌይ ሌላ ቪዲዮ ሰራለሁ። አሁን ይሄ ቪዲዮ እንዴት ሰክሽን ማድረግ እንደምንችል ብቻ ነው የሚሆነው። ግን በስነ ስርዓት ሙሉ ቪዲዮ ጉንፋን ልጆች ሲይዛቸው በቤት ውስጥ ምን አድርገን ልናሽላቸው እንደምንችል የሚያስረዳ ቪዲዮ በስነ ስርዓት ትሰራላችኋለሁ። የኔ ልጅ እንዳልኳቸው በጣም ጉንፋን እየያዘው ነው። እኚህን ከሱቅ ነው የገዛኋቸው። አፍንጫ ውስጥ ድሮፕ የሚደረጉ ነገሮች ናቸው። አፍንጫ ውስጥ ጠብ የሚደረጉ ነገሮች ናቸው። ከውሃና ከጨው ነው የተሰሩት። ሁልጊዜ ከኋላ ብታነቡት ከውሃና ከጨው እንደተሰራ ይነግራቸዋል። ሌላ መድኃኒት አያስፈልጋቸውም። አብሶኝ ገና 2 ወር 3 ወር ሆነው መድኃኒት ማድረግ የለብንም። እንደውም ኢትዮጵያ ትዝ የሚለኝ እናቴ ውሃ አሙቃ ውሃ አፍልታ ትንሽ ጨው ጨምራበት እንደዚህ በሶፍት አድርገን ጠብ እናደርገው ነበር። እንደዛ ማድረግ ይቻላል። በውሃ በጨው አፍልታችሁ አፍንጫ ውስጥ ጠብ ማድረግ ትችላላችሁ። ወይም ደግሞ ፋርማሲ ብትሄዱ ሴሊን ድሮፕ ይባላል በዚህ ሀገር። በኢትዮጵያ እርግጠኛ ነኝ ውሃ በጨው ጠብታ ምናምን ነው የሚባለው። ስሙን ካወቃችሁት በኢትዮጵያ ሴሊን ድሮፕ የምታውቁት ከሆነ ከታች ኮሜንት ሴክሽን ላይ ጻፉልን፣ ሌሎች እናቶች እንዲያዩት። እሱን ትገዛላችሁ። የሚነፋ አለ። ይሄ አሁን እንደዚህ ስትነፉት እንደዚህ የሚነፋ ነው። ከዛ ይሄኛው ደግሞ ጠብ ነው የሚለው። ጠብ የሚደረግም አለ። የሚነፋው ትንሽ ይቀለኛል ለእኔ፣ ምክንያቱም ሳያስበው በጣም አንዴ ካወቁ በኋላ ምን እያደረጋችሁ እንዳለ አንዴ ካወቁ በኋላ በጣም ነው የሚንፈራገጡት የሚታገሏችሁ። ስለዚህ ይሄ የሚነፋውን ይሄ ሾጠጥ ያለ ነው። ሌላ የሚነፋ እንደዚህ አለ። ይሄ የፍሪዳ ቤቢ ነው። ሊንኮች ካገኘው ከታች ተወላቸዋለሁ። ከአማዞን ላይ ነው የገዛሁት። እንደዚህ ወደ ታች፣ ይሄኛውም ወደ ላይ እንደዚህ የሚነፋ ነው። ይሄኛው ግን ወደ ጎን ስለሚነፋ እወደዋለሁ። በጣም ብዙ ተጠቅሜዋለሁ። ጠብ የሚደረገውም ይሁን የሚነፋው አንዴ ካደረጋችሁ በኋላ ሁለቱም አፍንጫ ካደረጋችሁ በኋላ 1-2 ደቂቃ አፍንጫ ውስጥ ሞይስት እንዲያደርጉት አፍንጫውን እንዲያረጥበው ንፍጡን እንዲያረጥበው ትንሽ ጠብቁ። ከሳክሽን በመምጠጫው ከመምጠጣችሁ በፊት ማለት ነው። ሌላ ደግሞ ከዚህኛው ሌላ ይሄ አለ። ይሄ በፍሪዳ ቤቢ የሚሸጥ ነው። ከታች እንዳልኳችሁ ሊንኩን ተውላችኋለሁ። ይሄኛው እንደምታዩት ጫፉ ትንሽ ተለቅ ያለ ነው እና የልጆች አፍንጫ በጣም ቀዳዳው ትንሽ ስለሆነች በጣም ለመምጠት ትንሽ ይከብዳል።
እና ደግሞ ለማንጻትም ለማጠብም ይከብዳል። ምክንያቱም አንዴ ከተጠቀማችሁ በኋላ ሁልጊዜ ማጠብ አለባችሁ። ለበዚያ ባክቴሪያና ቫይረሱን ማስተላለፍ ነው የሚሆነው እየደጋገመን ከሆነ የምናደርገው። ሁልጊዜ ጫፉን ማንጻት አለብን። ከዛ ደግሞ ሙሉን ደግሞ የፈላ ውሃ ውስጥ አድርገን ማጠብ አለብን። ኦር ዲሽ ዋሸር ካላችሁ ዲሽ ዋሸር ውስጥ። ግን ይሄኛው ይከብዳል ለማንጻት። ኢቭን ኦንላይን ብታዩ ይሄንን ቆርጦት አንዳንድ እናቶች ውስጡ በጣም ነው የሚያስጠላው። ማለት ንፍጡን ስቦት እዚህ ስለሆነ የሚቀረውና ለማውጣት በጣም ስለሚከብድ ለማንጻት ይከብዳል። እኔ የምለው ይሄኛውን ብቻ ከሆነ የምታገኙት፣ እንደዚህ አይነቱን የማታገኙት ከሆነ ወይ በትንሽ አንደኛ በፈላ ውሃ ማጠብ፣ ሁለተኛ ደግሞ በትንሽ ጊዜ ውስጥ መቀያየር። ርካሽ ናቸው ብዙ ጊዜ ሰው እየቀያየሩ አዲስ መግዛት። ይሄኛውን እኔ በጣም ነው የምወደው። ውስጥ ውሃ አለው አሁን ቢካዝ ዲሽ ዋሸር ውስጥ ከትቼው አጥቤው ወጥቶ ነው ሳኒታይዝ ሆኗል። እንደዚህ የሚነቀል ነገር ነው። እዚህ ጋር ፊልተር አለው። የልጁን አፍንጫ ውስጥ እንደዚህ ከታችሁ በአፋጩ ነው ንፍጡን እንደዚህ አድርጋችሁ ምጥጥ አድርጋችሁ የምታወጡት ማለት ነው። ንፍጡ አፋችሁ ጋር አይደርስም፣ ምክንያቱም እዚህ ጋር ፊልተር አለው። ይሄ የሚቀያየር ነገር ነው። ሲገዛ ካርቶን ውስጥ ብዙ የሚቀየር እንደዚህ አይነት ይሰጧቸዋል። ንፍጡ እዚህ ውስጥ ነው የሚቀረው እንጂ ወደ ላይ አይመጣም። ከዚህ ሆናችሁ እንደዚህ ሳክሽን አድርጋችሁ ምጥጥ አድርጋችሁ ነው ንፍጡን የምታወጡት ማለት ነው። ይሄኛውን እኔ በጣም ነው የምጠቀመው እንዳልኳችሁ። ይሄኛውን ስትጠቀሙ ደግሞ ሁልጊዜ ወደ እታች ድረስ እንደዚህ ትያደርጉትና የልጁ ጫፍ አፍንጫው ጋር ሄዳችሁ መጠጥ አድርጋችሁ ነው እንደዚህ የምታወጡት ንፍጡን ማለት ነው። ሙሉውን እንደዚህ ጭምቅ አድርጋችሁ ከዛ በኋላ አፍንጫው ጋር እንደዚህ መጠጥ አድርጋችሁ። ሌላ ልነግራችሁ የምፈልገው ነገር አፍንጫ ስትስቡ እንደዚህ ወደ ላይ አድርጋችሁ አይደለም መሳብ ያለባችሁ። ምክንያቱም እዚህ ጋር ያለው የአፍንጫቸው ቲሹ በጣም ሴንሲቲቭ ነው፣ በጣም የሚጎዳ ነገር ነው እና እሱን ጋር ሳትደርሱ ጫፉ ላይ ሆናችሁ፣ ምክንያቱም ከውስጥ አይደለም ጎትታችሁ ማውጣት የምትፈልጉት እዚህ ጋር ያለውን ብቻ እዚህ ጋር ደርሶ አልወጣ ያለውን ብቻ ነው ማውጣት የምትፈልጉት። ስትመጡ ሁልጊዜ ይሄ እንትኑን አናቶሚውን ካያችሁት የአፍንጫ ቀዳዳ እንደዚህ ገብቶ ወደዚህ ነው የሚሄደው አይደለ? ስትመጡም እንደዚህ ሰያፍ መሆን አለበት። ሰያፍ ነው እንጂ የምትመጡት ወደ ላይ እንደዚህ አይደለም። እና ደግሞ ሳክሽን ማድረግ በጣም ካስፈለገ ብቻ ነው። ምክንያቱም በጣም እንዳልኳችሁ በጣም አፍንጫቸው ትንሽ ስለሆነች ይሄ ሁላ ሴንሲቲቭ ነው። ሁሉ ሰውነታቸው በጣም ሁሉ የሰውነታቸው አካል በጣም የተቀራረበ ስለሆነ እንደውም ሳክሽን ማድረግ ልንጎዳቸው እንችላለን። ማለት በጣም እንትናቸውን ቆዳቸውን ሁላ ኢሪቴት ልናደርገው እንችላለን። ሳክሽን ስታደርጉ ካስፈለገ በቃ መጥባት ከከበዳቸው አፍንጫቸው በጣም ተደፍኖ በቃ መጥባት ከከበዳቸው አልተኛ ካሉ በጣም ማታ ላይ ከተቸገሩ ነው ሳክሽን ማድረግ ያለብን። እሱንም ተጠንቅቀን ጫፉ ላይ ያለችውን ነው እንጂ ማውጣት ያለብን። በጣም ወደ ውስጥ ገብተን መምጠጥ የለብንም። ልጅ አሁን ከእንቅልፉ መነሳቱ ነው። ማበላው ሰዓት ነው። ምግብ ለመብላት አሁን አፍንጫው ስለተደፈነ ለመብላት ይከብደዋል እና ሲተነፍስ ራሱ ሰማዋለሁ ሲል ድምፁ ይሰማል እና በትንሹ ጫፉን መጥጬ ማውጣት ፈልጋለሁ ከመመገቤ በፊት በደንብ እንዲበላልኝ ማለት ነው። ላምጣውና እንዴት አድርጌ ሳክሽን እንደማደርግ አሳያችኋለሁ። ተጣልቶኝ ነው፣ ታግሎኝ ነው፣ ቶሎ ሳያስበው ነው ነፍቼ ወዲያው መጠጥ ማደርገው። አሳያችኋለሁ። እሱን ተከታተሉ። እንደምታዩት ባባ ክሊፐር ባርጉን አድርጎታል። እንደምታዩት ባባሽ ባባ ምንድን ነው ሁሉ ነገር መብላት። የሚነፋውን አዘጋጅቻለሁ። ወደ ጎን እንደዚህ ነው የምነፋው። ከዛ በኋላ ደግሞ ድጋሚ ወደ ሌላኛው አይወጣውም።
ብዙ ጊዜ አይወዱትም። ምክንያቱም አፍንጫቸው በጣም ሴንሲቲቭ ስለሆነ ይሄ አፍንጫቸው አካባቢ ሁላ እንዲነኩ አይፈልጉም። እና እንዳልኳቸው 1-2 ደቂቃ ብዙ ጊዜ እጠብቃለሁ። የወጣውን ብቻ ነው የምጠርገው። ከዛ ይሄኛው እንዳልኳችሁ በዚህ ጋር ባፋችሁ ይዛችሁ በዚህ ቆንጆ ጨረስክ። so I hope ቪዲዮ ላይ ታይቷችኋል። እንደዚህ ወደ ጎን እንደዚህ ወደ ጎን ምጥጥ አድርጌ ነው የማወጣው። አንዴ ወደ ጎን እንደዚህ ምጥጥ፣ ሁለተኛ እንደዛ። ከዛ በቃ ሌላ ደጋግሜ አልሞከርም። ኢቭን ሞር ሌላ ደጋግሜ አልሞከርም። ሌላም ብዙም ቢኖርም ማለት ነው። ምክንያቱም እንዳልኳችሁ አፍንጫቸው ትንሽዬ ናት። አፍንጫቸው ይሄ ሰብተሙ እንዳለ በጣም ሴንሲቲቭ ነው እና እዚህ በአፍንጫቸው መሀል ያለው ቲሹ ሰብተም የሚባለው በጣም ሴንሲቲቭ ስለሆነ እሱን በጣም ኢሪቴት ማድረግ የለብንም። ምክንያቱም ጭራሽ እናብሰዋለን። ምክንያቱም ያ ካበጠ ማበጥ ይጀምራል፣ ኢሪቴትድ ይሆናል፣ ይቀላል። እንደዛ ከሆነ ጭራሽ አባስ ነው ማለት ነው። ስለዚህ አፍንጫ ስንመጥ በጣም ካስፈለገ ብቻ ነው ማድረግ ያለብን። እና ደግሞ ቡጅ ላይ ምንድን ነው አሁን ጡት ፈለገ ማለት ነው። ኦኬ ሶ እንደዛ አድርገን ነው የምናጠባው። እስካሁን ስለተከታተላችሁ አመሰግናለሁ። አዲስ እናቶች እንዳላችሁ ስለማቅ ነው ይሄ ቪዲዮ ረድቷችኋል ብዬ አስባለሁ። እንዳልኳችሁ ግን ሙሉን ስለ ጉንፋን እንዴት ጉንፋን ሲይዛቸው ምን ማድረግ እንደምንችል በጣም አሁን ተምሬዋለሁ። ምክንያቱም ብዙ ጊዜ ነው ቡቹ ጉንፋን የያዘው። ትልቁ ልጅም ሲያመው ወደሱ ይሄዳል ምናምን። ስለዚህ ብዙ ጊዜ ነው ጉንፋን የያዘው እና በብዙ ትሪትመንት አድርጌው ቤት ውስጥ ማለት ነው፣ ሆስፒታል ሳልወስደው ቤት ውስጥ ብዙ ነገሮች ማድረግ የምንችላቸው አሉ። እነሱን አድርጌው ተሽሎታል። ስለዚህ እነሱን ሁላ እነግራቸዋለሁ። ኮሜንት ሴክሽን ላይ ሂዱና እናንተ የምታደርጉት ነገር ካለ ልጃቸው አፍንጫውን ሲያፍነው የምታደርጉት ነገር ካለ ከታች አሳውቁኝ። የሚቀጥለው ቅዳሜ ደግሞ በሌላ ቪዲዮ እንገናኝ። ራሱን እዚህ ጋር እያየ ነው እና እንትን ውስጥ መስታወት ውስጥ ራሳቸውን ማየት በጣም ይወዳሉ። ቡቡ ቻው በል አቡጅ ቅል ቻውን በላቸው፣ ቻውን በላቸው። እቡንሽ በቃ ሳማቸው ማለት ነው። ቻው